ታዲያ በመንበሩ ላይ ዝናብ እየወረደ መልኩ ተለውጦ አርጅቶ እንዲህ ኧረ እንዴት ይታዘብ ቅዱስ ጊዮርጊስ ምን ማለታቸው ነው? ልጆቼ ምን ሰውን ነው የሚያዩ ቢል መልስ አላቸው እንዴ? መልስ እንደ ልማዳችሁ ተባበሩና በአጭር ጊዜ አድሳችሁ ይህን ቤተ መቅደስ መስተዋት አስመስላችሁ አሳዩን። እንቅራባችሁ። ጠላት ይፈር፣ ጠላት ይፈር። ያሰበም ካለ ባዶ አደጋለ ያለ ካለ ጠላት ይፈር። ተባብራችሁ አድሱት። በመንበሩ ላይ ዝናብ እየወረደበት ነው ብለውኛል። አዎ ያለ ምክንያት አላናገረኝም። ተናግሬ ያለው እንደተናገር ባዶ አልቀረም። ሰው በሰው ሆነ። ልጆቹ ይፋይላት ሆነዋል። የቅዱስ ጊዮርጊስ ጓንጓ በየቀኑ አንጓንጓን እየቆረጡ ለጣዖታቸው ያጥሙት ነበረ። ጣቱ አንዳንድ ተመርሮ እግዚአብሔርን ክዶ ለጣዖት እንዲሰጥ ነበር። እሱ ግን ደስ እያለ ይቀበል። ይህም ብቻ አይደለም። ከንፈሩ ክፍል አድርገው ከናፍንጫው ጥርሱ ብቻ ቀርቶ ነበር። ይህም ብቻ አይደለም። እጁንም እግሩንም ቆርጠው ባዶ ቢጋሩ ብቻ ቀርቶ ነበር። ያ ሁሉ ደርሶበት ወንጌልን ያለ እረፍት ያስተምር ነበር። ከንፈር ሰብሳቢ ባይኖረው በጥርሱ አኝኮ ይዞ ይሰብክ ነበር። የክርስቶስን አምላክነት ይመሰክር ነበር። ደቀ መዛሙርቱ ቅርጫት ሰርተው በቅርጫቱ ላይ እያደረጉ ሁለት አህዮች ገዝተው እያፈራረቁ እየጫኑት ወደ ጉባኤ ይዘውት ይሄዱ ነበር። ከዕለታት አንድ ቀን አርዮስን ለማውገዝ ከሰለስቱ ምዕት አንዱ ነው ቶማስ ዘመራስ። ሲጓዙ አደሩበት ቤት በእነዚህ አህዮች አረዷቸው። አህዮቹ ደግሞ ነጭና ጥቁር ናቸው። እሱ በመንፈስ ቅዱስ ተገለጸለት። ሌሊቱ ልጆች ተነሱ፣ እንዳይረፍድብን አህዮቹን ጫኑ፣ ጉዟችን እንቀጥል አላቸው። ቢሄዱ ራሳቸው የአህዮቹ ለየብቻ ወድቀዋል፣ ታርደዋል። ኧረ አባታችን አህዮቹ ታርደዋል። አይዟችሁ እኛ እኮ ከሕያው አምላክ ጋር ነው ያለነው፣ ሁሉን የሚያደርግልን እሱ ነው። ራሳቸውን ከአንገታቸው ጋር አጣቡት፣ አስጠቡት። ግድ የላችሁም አትጨነቁ አላቸው። የሚያደርገውን ያውቃል። ኢየሱስ ክርስቶስ ከእሱ ጋር ነው። ኃያል አምላክ የእግዚአብሔር መንፈስ ሞልቶበታል። አጠጋጉና አጠጋግተናል አሉት። በዚያው በዱሹ በተቆረጠ እጁ እንዲያመሳል ሲባርካቸው ሁለቱም አህዮች አፈፍ ብለው ተነሱ። ተነስተው ለአህዮቹ ጌጥ ሆኗቸዋል። የነጭቱ ራስ ለጥቁሪቱ፣ የጥቁሪቱ ራስ ለነጭቱ ሲሆን ጌጥ ሆነ ይላል። አፋቸውን ከፍቶ እግዚአብሔር ያናገራቸው እግዚአብሔር ስራውን የሰራበት ዕለት ማለታቸው ነው። ድንቅ ስራውን የሰራበት ተአምራታዊ ዕለት ሲያሰኛቸው የሥራ ጊዮርጊስ እንግዲህ እንዲህ በፈቃዱ ይህን ያህል እኔ በጣም ነው ደስ ያለ። ወደፊት አመጣዋለሁ ችግር የተጨነኩበትን። አሁን እናንተ እንደዚህ ተሰብስባችሁ ታያችሁ እንደገና እንደተወለድኩ ነው የምቆጥረው።
ደስ ያለኝ። ክብር ምስጋና ለእግዚአብሔር ይሁን። እንደዚህ ተሰብስበን ከተገናኘን ዘንድ በብፁዕነታቸው መልካም ፈቃድ በእግዚአብሔር ቅዱስ ፈቃድ ለተወሰነ ጊዜ የምንነጋገርበት ወይም ለምናስተላልፈው ትምህርታዊ መልእክት መነሻውን ጠቅሳለሁ። ጸሩ ጻድቃን ወእግዚአብሔር ሰምዖሙ ወእምኩሉም ዳብሖሙ አድኀኖሙ የሚል ተናግራችሁታል፣ መላልሳችሁ ተርጉማችሁታል። በዚህ ቀን የሚጠቀስ በዝንቱ እሙራን ውእቶሙ ደቂቀ እግዚአብሔር ይላቸዋል። የእግዚአብሔር ልጆች፣ ለእግዚአብሔር የመሰከሩ ሰዎች፣ የእግዚአብሔር አገልጋዮች ከሰራዊተ ዲያብሎስ ተለይተው የእግዚአብሔር ልጆች ለመሆናቸው ከምድር እስከ ሰማይ እውቅና የተሰጣቸው እነዚህ ናቸው። በዓለም ዙሪያ የተደነቀ ታሪክ ያላቸው ናቸው ሲል በመጀመሪያ መልእክቱ ምዕራፍ 3 ቁጥር 10 ላይ ጠቅሷቸዋል። እነዚህ ሰዎች የሚያዩትን ዓለም በማያዩት ዓለም ለውጠው ራሳቸውን ክደው በእግዚአብሔር አምነው እግዚአብሔርን ለማገልገል ሲሉ የተቀበሉት እስካሁን እንደተናገራችሁት የተቀበሉት አቀራረቡና ስልቱ በየአይነቱ የሆነ አሰቃቂ መከራቸው ሊቀበሉት ይቅርና ሊናገሩት የሚያስጨንቅ የሚያሰቅቅ እጅግ የብዙ የሆነ መከራ። ታዲያ የዚያ የብዙ አስጨናቂ መከራቸው አጸፋ ዘላለማዊ ሕይወት የተደራረበ ክብር መሆኑ ስለተገለጸለት ነቢዩ ጻድቃን ጮኹ፣ ወደ እግዚአብሔር ለመኑ፣ እግዚአብሔር ጸሎታቸውን ሰማ፣ ሰምቶም ከተለያየ መከራ አዳናቸው ሲል አረጋግጦላቸዋል። ወደ እግዚአብሔር የተጠጋ ምን ጊዜ እንደሆነ ያፍራል። ለጊዜው በመከራ ይፈተን እንጂ መጨረሻው ሕይወት ዘላለማዊ ሕይወት ነው፣ ደስታ ነው። እንደሚታወቀው ይህ ዓለም እጅግ ክፉ ነው። የዚህ ክፉ ዓለም ገዢዎችም ከክፋት በላይ ክፋት ያላቸው ናቸው። ምናልባትም በጣት የሚቆጠሩ በአዲሱ እንደነ ማርቆስ ዘቶርማጭ ያሉ፣ በብሉዩ እንደነ ሕዝቅያስ ያሉ አነስተኞች ደጋግ ነገሥታት እንዳሉ ይታወቃል። አብዛኛዎቹ ግን ጨካኞች፣ ዲያብሎስን የሚያውቁ በውሸት ውሸተኞች፣ ክፉዎች፣ ለሰው የማያዝኑ የማይራሩ ኃጢአትን ሸልገው የማይሰሩ እንደ ዲያብሎስ እግዚአብሔርን ይቅር በለን የማይሉ እግዚአብሔር ይቅር የማይላቸው ካለመኑታ ይቅር አይሉ በክፋት ከጸኑ እሱም ከባድ እውነተኛ ፈራጅ ጨካኞች ናቸው። በወገኖቻቸው ላይ ጨክናሉ። ጭካኔያቸው ይህ ከዚህ አይባልም። የእነሱን ማንነት
የሚያስረዱን በዛሬው ቀን እኔ ሁለት ሰዎች እጠራለሁ። ባለታሪኮቹ አሁን የተሰበሰብንበት ቅዱስ ጊዮርጊስ ነው አንዱ። ሌላው ደግሞ ቶማስ ዘመርዓስ ነው። ማንነታቸውን የሚገልጹ ናቸው እነዚህ። እኔ ሁልጊዜ ያስለቅሰኛል መከራቸውን ሳስበው። ቶማስ ዘመርዓስ የተባለው አባት እውነትን በሐሰት ጽድቅን በኃጢአት አምልኮተ እግዚአብሔርን በአምልኮተ ጣዖት አልለውጥም። ያመጣችሁትን አምጡ ሁሉንም እቀበለዋለሁ ብሎ በድፍረት ታገላቸው። ጨካኞቹ መሪዎች እነሱ የገቡበት ነው። ዲያብሎስ አስጨክኗቸዋል። የዲያብሎስ የግብር ልጆች ናቸው። የሚከላከላቸው የለም። ስልጣን ጨብጠዋል። ይዘው በየቀኑ 10 ጣቶቹ ክርክር አላቸው። እነዚህ ምንድን ነው የሚባለው? በዚያ ተጉዞ አርዮስን አውግዞ ለይቶ ተመልሷል። ሊቁ የመከራ በደጅ እንደተጋደመ ግንድ የስለት መፈተኛ ሆኖ ስለ ክርስቶስ ብሎ አገልጋይ ማለት ነው። ያውም የተወሰነ ጊዜ አይደለም፣ 22 ዓመት ሙሉ ነው በዚህ መከራ ውስጥ ተዘፍቆ የነበረ። ደግሞ ሁለተኛው ምስክር እንግዲህ የጭካኔያቸውን ዳርቻ የሚያሳይ ነው። አንዱ ምስክር ቶማስ ዘመርዓስ ነው። እኔ ስለሚዘገንነኝ ነው መከራ በሱ ላይ የደረሰ ለምስክርነት ያመጣሁት። ሁለተኛው ደግሞ የ20 ዓመቱ ወጣት ቅዱስ ጊዮርጊስ ነው። ሁላችሁም ስትዘምሩት ነበር። ልጆቹ ተናግረውታል እና ቅዱስ ጊዮርጊስ ተጋድሎ የጀመረ በ20 ዓመቱ ነው። እድሜ አይወስነውም እግዚአብሔርን ለማገልገል። የፍልስጤም ገዥ ልጅ ነው። የባለስልጣን ልጅ ነው። መልኩ የቀና ውትድርናም የተማረ ፈጣን ቅዱስ ልጅ ነው። ከሁሉም በላይ እግዚአብሔርን የሚፈራ በአምልኮተ እግዚአብሔር የጸና ስለሆነ ኢየሱስ ክርስቶስን ክደው ሰዎች ላቆሙት ጣዖት የሚሰግዱ ለሰይጣን የሚገብሩ ሆነው አገኛቸው። አይ ከእናንተ ጋር አልተባበሩም፣ ሰማይና ምድር የፈጠረ ፈጥሮም ሁሉን የሚገዛ የሚመግብ ኃያል አምላክ እያለ የሰይጣን ማደሪያ የሆነ ጣዖት አቁማችሁ ስገድ አትልሙ። እናንተ ላቆማችሁ ጣዖት አልሰግድም፣ እግዚአብሔርን አልክድም፣ እውነትን በሐሰት አልለውጥም፣ ጽድቅን በኃጢአት አልለውጥም አለ እንደ ቶማስ። እሱንም የተለያየ መከራ አፈራረቁበት። በመዶሻ ቀጠቀጡት፣ በሰይፍ መተሩት፣ በመጋዝ ተረተሩት፣ በእሳት አቃጠሉት። አሁንም ኃያሉ እግዚአብሔር በቅጽበት ያስነሳዋል። ልክ እንደ ጉልጭምት የእሳት ማዳፈኛ እያረጉ ተጫወቱበት። ያ ሁሉ ሲሆን አልተሰማም። እግዚአብሔርን ያመሰግነው ነበረ በመከራው ላይ ሆኖ። ባይሆንም ምናልባት
ገንዘብ ከፈለክ ወርቅ ብር እንሰጥሃለን፣ የአባትን ሹመት ለአንተ እንሰጣለን አሉት። የፍልስጤም አውራጃ ገዢ ልጅ ነው። ወርቃችሁ ብራችሁ ለጉስቁልና ይሁናችሁ፣ እኔ ፈጣሪን በወርቅ በብር አልለውጥም፣ እናንተ ውሾች ናችኋል። ውሻማ ይሻላል ከእናንተ። ውሻ እኮ ለጌታው ይጋደላል። ምን ይሻላል ብንለምነው ምን እናደርጋለን? አሁንም አትመለስም? አልመለስም አለ። ስለ እሱም ቅዱስ ጳውሎስ ተናግሯል። እስመ ኢፈቀዱ ዲነ ከመ ይከቡ ሕይወተ እንተ ትኄይስ ይላል ቅዱስ ጳውሎስ ዕብራውያን 11 ቁጥር 35 ላይ። በሹመት ያባብሉት ምንም ሊድን ከመከራ ሥጋ ሊድን አልፈለገም። ሥጋዬ ይቆረስ አጥንቴ ይከስከስ ስለ ክርስቶስ አለ። የሐዋርያትን አሰር ተከተለ። ሐዋርያት ሲገፏቸው፣ ሲገርፏቸው፣ ሲያዋርዷቸው እንደተሾመ እንደተሸለመ ደስ እያላቸው ከአደባባይ ይወጡ ነበር ይላል ታሪክ ጸሐፊው ቅዱስ ሉቃስ። እሱም እንደዚያ አሰቃይተውት ገርፈውት በሰይፍ መከራውን አሳይተውት ደግሞ እየተጠፈጠፈ እንደተሾመ እንደተሸለመ በክርስቶስ ስም ይህን ስለተቀበለ ደስ ብሎት ይወጣ ነበር። የጣዖታትን ምሽግ እያፈራረሰ በደም ጫማ የዚህን ዓለም የጨካኞቹን ጎዳና በጣሶ በደል አድራጊነት ተወጥቶታል። ግራ ሲገባቸው ነው ወይ አሁን መምከር አለብናል። ደግሞ እኮ ከአንድና ከሁለት ከሃዲዎች ጋር አይደለም፣ ከሰባ ነገሥታት ጋር አንድ አነስተኛ ወጣት የ20 ዓመት ወጣት እግዚአብሔር ካደረ ምንም የሚቸግር ነገር የለም። እግዚአብሔር ከረዳ እና ቅድም እንደተነገረው በእሳት በብረት ላይ አጋድመው በእሳት አቃጥለው ከሰል ሲሆን በሞተር ወፍጮ ፈጭተው አልመው አድቀው ዱቄት ሲሆን ደብረ ድራስ እንትናም ያንሳል፣ እንጦጦ ተራራም ያንሳል። ከዚያ በላይ ነፋስ የማይቋረጥበት እዚያ አዝርተነው እናልፋለን። ከየት አባቱ ይመጣል አሉ አባት ይሳቸውና ምን ላድርግ ከሳትነ ያንን ጨቅላ እናሳዝን ወጣት እንደዚያ አክስረው ፈጭተው በደብረ ድራስ በሚባለው ተራራ ላይ ቅድም እንዳሉት ነው ሊቃውንቱ ከመጸለል ዘነፋስ አሁን ነፋስ ታውቃላችሁ አይደል? አቧራው ጸበል ማለት አቧራ ማለት ነው። በዚያ ቅጽበት ያን ዱቄት የነበረ ሰውነት ስብስብ አድርጎ አድሶ አርስቶት አለ ጊዮርጊስ ለገቡ ለክርስቶስ መጣሁላችሁ ምን ትለው እስከ 10 ትውልድ ድረስ ቃል ኪዳን የሰጠው አምላከ ቅዱስ ጊዮርጊስ ድረስልኝ ያለ ሁሉ ፈጥኜ ደርስለታለሁ፣ አድነዋለሁ፣ አንተ ካለህበት አኖረዋለሁ አለ። ቤትህን የሰራ ዝክርህን ያዘከረ ቤትህን የሰራ በስም የተማጸነ በቃል ኪዳን ያመነ መከራ አይደርስበትም፣ ከአንተ ጋር አኖረዋለሁ የሚል ቃል ኪዳን ሰጠ። እንዲህ ያለ ቃል ኪዳን የተሰጠው ታላቅ ሰማዕት ለእኛ ተሰጠን። የኢትዮጵያ ነገሥት ተባለ ቅዱስ ጊዮርጊስ። ከዚያ
ወራሪ ጨካኝ ቢመጣብን በታቦተ ሕጉ አማካይነት ዘማች ሆነልን የአርበኞች መሪ ሆኖ ወደ ዘመቻ ሄደ ቅዱስ ጊዮርጊስ። ተዘርዝሯል፣ የሁሉ ተነግሯል። እንዲያው ብቻ ጥሩ ነገር አይጠገብም። አባቴ ነግረውኛል። ተቆርቋሪ ነበር። ትንሽ ለመከራውም ገፈት ቀማሽ ናቸው እና አቡነ ጴጥሮስ ሲገደሉ አባቶቻችን ሰዓታት ቆመው በጸሎት እየነዘነዙ ሌሎቹም ደግሞ ድጋቸውን ታጥቀው በውዥግራ እየጠዘጠዙ ሲያስጨንቁት ያንን ፋሽስት የተናገሩት ነገር አለ። ለእኛ ለኢትዮጵያውያን አልተገለጸም፣ አላየነውም። ምክንያቱም ትዕቢት እንዳያድርብን ነው። ለካ እንደዚህ በቅተን ደርሰናል፣ ጊዮርጊስ ከኛ ጋር ነው ብለን እንዳንታበይ። ለጠላቶቻችን ግን ተገልጾላቸዋል። ሲቀጫቸው፣ ሲያባረራቸው እኛ ከሁሉም በላይ ያስጨነቀን ድል የነሳን በነጭ ፈረስ የተቀመጠው የሚጋልበው ወጣት ነው ብለው መስክረዋል። ይሄ ያለ ባለውለታ እዚህ ብቻ አይደለም፣ በፍልስጤምም እኮ ረዳታችን ነው። ይገርማቸዋል። እዚህ በሀገራችን ቀሰ ገበዝ ነው ተብሏል። የአርበኞች መሪ ነው ተብሏል። ለጠላቶችም ታይቶ አስጠቁቋቸዋል። ድል ያደረግነው በቅዱስ ገብርኤል በቅዱስ ጊዮርጊስ አማካይነት ጠላቶቻችን። እኔ ኢየሩሳሌም ለ4 ዓመት አስተዳደር ያለው ባቅሜ ፍልስጤም ማነው በፍልስጤም ውስጥ ቢታንያ የሚባለው ጌታ አልዓዛርን ባስነሳበት ቦታ ላይ አጠገቡ ነው። የአልዓዛር መቃብር አጠገቡ ነው። ቦታ አግኝተን ገዳም መስርተናል። እዚያ በመጀመሪያ የተሾሙት ብፁዕ አቡነ ማቴዎስ ነበሩ። አርቆ አስተዋይ ናቸው አባታችን እና ታሪኩን ያውቃሉ። ፍልስጤማዊ መሆኑንም ቅዱስ ጊዮርጊስን ያውቃሉ። እኔ ብቻዬን እዚህ ጊዮርጊስን ትቼ መከራ ለምን እቀበላለሁ አሉ። መከራ በሱ ነበረ። ፍልስጤሞች አላወቁም ታሪኩን። የመሐመድንም ኑዛዜ አልሰሙም። ያልሰሙት ያስጨንቁን ነበር። ስንቀ የኢትዮጵያውያን ሲቀበሩ በጣታቸው ላይ እንግዲህ በሕይወት ያያሉ እንትን አለ ወርቅ። ያችን ወርቅ ለማግኘት በተቀበረ ማግስት እየዋጡ አስቸግሮ ምንም አይቻልም። የሚያስቀይመው ይሄ ነው። እንዴት መቃብር አፍርሰው እንዴት ዘረፋ ውስጥ ይገባሉ ብዬ ተናድጄ ገዳማችን ያሳደገው ያሲር አራፋት የሾመው ሚኒስቴር አለ። ለእሱ ሄጄ ነግሬ እሱም ተናዶ እንዲከበር አድርጓል። በተለይ ብፁዕ አቡነ ማቴዎስ የቅዱስ ጊዮርጊስን ስዕል በሰፊው በሰሌዳ ላይ አስለው ገዳማችን በር ላይ ለጠፉት። ብልጥ ናቸው። ቀና ብለው ሲያዩ ጊዮርጊስ ነው። ፍልስጤማውያን በዚያ ሲተላለፉ ስዕሉን አዩ። ይሄ የማየኛ ወገን ዘመዳችን ጊዮርጊስ አይደለም እንዴ? እነዚህ ፍልስጤማዎች ናቸው እንዴ? ኢትዮጵያ ምን አገባቸውና ነው እዚህ ስዕሉን እንደሚለብሱ? የእሱ የጊዮርጊስ ወዳጆች ናቸው። እናንተ አላወቃችሁም። ደግሞ ስለምንድን ነው እንዲህ ያለ ጥቃት የሚደርስባቸው? መሐመድ ምን ብሎ ነበረ?
በስደታችን ጊዜ ኢትዮጵያውያን አክብረው የተቀበሉ ወንድሞቻችን ናቸው። በእነሱ ላይ አንድም ነገር የጸብ ምልክት እንዳታነሱ፣ አክብራችሁ ተመልከቷቸው፣ ወንድሞቻችሁ ናቸው ብሎ ኑዛዜ ያስተላልፋል። ለምንድን ነው እንዲህ ያለ ጥቃት የሚደርስባቸው ተባብለው ክብራችን ተጠብቆ እስከ ዛሬ ድረስ በቅዱስ ጊዮርጊስም ስዕል ያም ኑዛዜ ተጨምሮበት በሰላም እንኖራለን። ቅዱስ ገብርኤልም እንዲሁ በትንፈሻ ጠፍቶ ተሰብስቦ አክብሯል። እኮራባችኋለሁ ልጆቼ፣ እግዚአብሔር ይመስገን። ስለዚህ ኢትዮጵያውያን ምዕመናን ቅዱስ ጊዮርጊስ እንኳንስ ሁሉ ነገር አልፎለት ዛሬ 7 አክሊል ተቀዳጅቶ በእግዚአብሔር መንግሥት እየተምሸነሸነ ደስ ብሎት በሚኖርበት ሰዓት ይቅርና በዚያ በመከራው ሰዓት 70 ነገሥታት ከበውት ነበር። 70 ነገሥታት ከበው ነበር የሚቀጠቅጡት። ስለዚህ ወገኖቻችን ምዕመናን ውለታ አለብን የቅዱስ ጊዮርጊስ። ደግሞ በኢትዮጵያ ውስጥ ያሉ የተለያየ ሃይማኖት ያላቸው በሀገር ዋዛ የለም ብለው ሁሉም ዘምተዋል። በእነሱ መካከል ነበረ ፊት አውራሪ ሆነ። የሰማዕታት ፊት አውራሪ አድርጎታል እግዚአብሔር። ፊት አውራሪ ነው። ይህ ባለውለታችን አባታችን የክፉ ቀናችን ፈጥኖ ደራሻችን ፍጡነ ረድኤት ጊዮርጊስ እያልን ስንጠራው ፈጥኖ ይደርስልናልና እንዲያው ወደኋላ ሳትሉ ያችሁ መቼም አላችሁ ለማለት አይደለም። ካላችሁ ቁርሳችሁን ትታችሁ ምሳና ቁርሳችሁን ትታችሁ እራታችሁን ብቻ ብሉ። ይህ ሲታደስ ድረስ ምን ይደረግ ታዲያ? ማይንታላችሁ፣ ታኮራላችሁ፣ እልከኞች ናችሁ፣ መንፈሳዊ ልክ አላችሁ። ያንን ለመወጣት ብላችሁ ብዙ መናፍቃን አሉ የሚያስወፍዱ። ዛሬም እኮ እነ ዲያቆኖስ አሉ። ታዲያ ዝም ብለን እናያለን። እነዚያ ሰውነታቸውን ገበሩ፣ እኛ ደግሞ ተባብረን እነሱን ድል ነስተን በስራ አሳፍረን ጠበቃዎቻችንን ቅዱሳን ሰማዕታትን ይዘን እግዚአብሔርን አናገለግልም እንዴ? ዲያብሎስ ይፈር። ዲያብሎስ እንዲያፍር የሚያፍርበትን ስራ እንስራ። እግዚአብሔር ደስ ይለዋል። እሱ እኮ ጊዮርጊስ ስሙ ይጠራ እንጂ የሚመለከው በዚህ ቤተክርስቲያን ውስጥ ኃያሉ እግዚአብሔር ነው። ወደረኛ ጓደኛ የሌለ ፈጥሮ የሚመግብ ኃያል አምላክ ነው የሚመሰገንበት የሚመለክበት ይሄ ቤት ቢታበስ። ስለዚህ ደግሞ ገነተ ጊዮርጊስ የአዲስ አበባ እምብርት ነው። ታውቃላችሁ፣ እምብርቱ የተወጋ ሰው አይድንም። የአዲስ አበባ እምብርት ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን በእኛ ቸልተኛነት ተጎሳቁሎ ከታየ ከፈረሰ አዲስ አበባ የለችም፣ እኛም የለንም። ክርስቲያኖች አልቀዋል ተብሎ ይታወቃል። ይህ ነው እምብርት ነው እንዴ! ቀዳማዊ ኃይለ ሥላሴ ተቀብተው የነገሱበት ስንት ክብር የታየበት ቤተክርስቲያን እንዲሁ አርጅቷልን ተብሎ መነገር የለበትም። እንደ ፀሐይ ወዳይ ብሎ መታየት አለበት። የእኛን መኖር የሚያስታውቀው እሱ ነው። አለዚያ የለንም። በዚህ ነገር አስቡበት። እኔ አቅም ኖረኝ አይደለም ልጆ እንዲህ ይዘኝ ነው። እውነቴን ነው። እግዚአብሔር ምስክር ነው። አሁን እንዲህ ተሰብስባችሁ
ሳይታሰብ ይህን ያህል ህዝብ ማግኘት ግልጽና ድንቅ ሆኖብኛል። ከኢትዮጵያውያን መወለዴ አፍርቶኛል። ያኮራል። በውጭ ሀገር ብትሄዱ መጀመሪያ ለራሳችሁ መጠጊያ ሳይኖራችሁ ቤተ እግዚአብሔር እንግዛ ነው የምትሉት፣ ቤተ እግዚአብሔር እንስራ ነው የምትሉት። አውቃችኋለሁ ልጆች፣ እግዚአብሔር ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን። እኔ ምንም ተናግሬ አልዘልቀውም። አሁን በጋራ ነው የምንሰራው። እኔም አቅሜ እስከፈቀደ ድረስ ከእናንተ ጋር ቆሜ እጮኻለሁ። ያላችሁን እያወጣችሁ በቅርብ ጊዜ አዲሳችሁ እንድታሳዩ እንደ ቅድስት ሥላሴ ውሸት ዝም ብሎ ስም ፈጥሮ የሃይማኖት አባቶችን ለማዋረድ ለመስደብ የሚቃትቱ ሰዎች አሉ። ምን ያገኙበታል? እኔ ጠየቁኝ፣ እኔ አላየሁም። አሁንም ምስክርነት ነው። ወደ ቅድስት ሥላሴ ስገባ መስቀል ረግጫ አይደለም የገባሁት። ያየሁት መስቀል የለም። ምናልባት አንድ ክፍል ውስጥ ካለ ግርማዊ ቀዳማዊ ኃይለ ሥላሴ ለክብር ያደረጉት ይሆናል እንጂ ለማዋረድ አይደለም የሚያደርጉት። እኔ እሱንም አላየሁም። ቢሆን አላየሁም። ያየሁት ነገር ስለሌለ ሲጠይቁኝ እኔ የለም ያየሁት ነገር የለም። መስቀልም ረግጬ አልገባም። ደግሞ ረግጣለሁ ካልኩ መጠፋ ነኝ እኮ። እንዴ መስቀል ይረገጣል? እንዴ አይረገጥም። መስቀል የእግዚአብሔር ኃይል ነው። ረግጣለሁ ያለ ረጋጩ ይጠፋል፣ ይቀሰፋል። ማነው እርገጥስ ብሎ የሚያዝ? የትኛው ጳጳስ ነው? ለምን ውሸት ይወራል? አባቶቻችሁን ለማዋረድ ለመስደብ የፈለጋችሁ ካላችሁ እንዲሁ ስደቡ፣ ምክንያት አትፍጠሩ። መስቀል እርገጡ የሚል ጳጳስ የለም በእኛ ውስጥ ብያለሁ። አሁንም መስቀል ረግጬ አልገባሁም። የማውቀውን ነው የምመሰክረው። ደስ ብሎኝ በመታደሱ ከአባቶች ጋር ገብቼ አንድ ላይ አመስግኛለሁ። ይህንንም ይመቻች፣ ይህ ነገር ይለወጥ። አለ ከተባለ ደግሞ አዋቂዎቹ መርምረው ወደፊት ያወጡላችሁ ይሆናል። እኔ ያየሁት ነገር የለም ነው ያልኩት። ረግጣለሁ ካለ እኮ የሚረገጠው ራሱ ነው፣ ረጋጩ ነው። ቅዱስ ጳውሎስ መስቀል የእግዚአብሔር ኃይል ነው ሲል ሰምተናል። መስቀል ዲያብሎስ ተቀጥቅጦ የወደቀበት፣ አዳም ከነ ልጆቹ ተመርኩዞ የተነሳበት፣ ከወደቀበት የተነሳበት ምርኩዛችን ነው፣ ኃይላችን ነው፣ መመኪያችን ነው። መስቀል ለማዋረድ ረግጣለሁ ያለ ራሱ ይረገጣል። እኔ አላየሁም፣ ረግጬም አልገባሁም። አያርግብኝም እግዚአብሔር አያርግብኝ። ለምን ያስኩት ታዲያ? ሞገሴ ነው። ሞገስን በክብርን ቀነ መድኃኒትን ውእቱ ኢየሱስ ክርስቶስ እያልኩ ነው ይህን ያስኩት። ሞገሳችን ኢየሱስ ክርስቶስ ነው። ክብራችን ኢየሱስ ክርስቶስ ነው፣ በመስቀል ላይ የተሰቀለው። ስለዚህ ውሸቱን ትቶ ሰው እውነቱን ይናገር። እኔ ያየሁት ነገር የለም። ወደፊት ተጣርቶ ደግሞ ሊገለጽላችሁ ይችላል። ምክንያት አታብቁ። እግዚአብሔር አምላክ በረድኤቱ አይለየን። ብፁዕ አባታችን አሁን ቀሪውን ላይ እሱ ነው